ቤተሰቦች እንዴት ናችሁ? ሰላም ናችሁ? ከኔ ጋር ሁሉ ሰላም፣ ሁሉ መልካም ነው። የሀይሚና የብሩኬ አድናቂዎች ወዳጆች ማለት ነው። ሀይሚና ብሩኬ እንግዲህ ዛሬ የመጨረሻቸውን ቀን በዱባይ አክብረዋል። ፏፈሽ ብትን ብለው ዛሬ ደግሞ የበለጠ አምሮባታል ሀይሚ ማለት ነው። ውድ ቤተሰቦች በጣም ነበር ደስ የሚሉት የእውነት ለመናገር በቃ ወይኔ ብሩኬ ግን ለሀይሚ ያለው ፍቅር በእውነት አይኑ ላይ ራሱ ያስታውቃል ማለት ነው። ደስ የሚል ጊዜ እንዳሳለፉ ባለሙሉ ተስፋ ነኝ። ዱባይ ላይ ደግሞ ስልካቸው ጠፍቶ ምናምን የነበረው ቆይታቸው በጣም የሚገርም ነበር። ያው ታውቃላችሁ ዱባይ ላይ ምንም ነገር ቢጠፋ ማንም የማንንም እቃ መንካት አይችሉም ማለት ነው። እና ያው እንደ ኢትዮጵያ መስሏችሁ ትንሽ ተደናብረውም ነበር። ያው ቋንቋም አለመቻል አለ አይደል? አንዳንድ ጊዜ አዲስ ስትሆኑ ነገሮች ግራ ያጋባሉ። እና ብሩኬ እያሳቀኝ ነበር። ፓተርኑን አውቀዋለሁ ብለው ምናምን ብያልኩት ምናምን ሲል በጣም ነበር እየተገረምኩት ማለት ነው። ሀይሚ ራሱ ኢትዮጵያ ላይ ቢሆን በቃ እንኳን እንደዚህ ወርቆ ይቀርና ከኬስ ራሱ ነው ዘርፈው የሚሄዱት ምናምን ያልሽ ነበር። ይሄ እውነት ነው። ግን ዱባይ ላይ ደግሞ ያው ለየት ያለ ነው ሁሉም ነገር ማለት ነው። ታውቁታላችሁ የዱባይን ሕግ ማንም የማንንም እቃ መንካት አይችልም። ማንም የሚያነሳም ሰው የለም ማለት ነው። ውድ ቤተሰቦች የሀይሚና የብሩኬ አድናቂዎች ማለት ነው ፍቅራቸው የተለየ ነው። እስኪ በእነሱ ስም ይዣቸዋለሁ። 5000 አስገቡኝ፣ 5000 አስገቡኝ እስኪ ማለት ነው። እነሱን ማየት ሱስ ሆኖብኝ እኔ ራሱ ማለት ነው። በቃ ሱስ ነው የሆነብኝ፣ የእውነት ሱስ ነው የሆኑብኝ። አሁንማ በቃ በፍቅራቸው እየወደኩኝ ነው። እንደነሱ አይነቱን እንደ ብሩኬ አይነቱን ሴት ልጅ የሚያከብር ለሴት ልጅ ክብር ያለው ወንድ ያብዛልን። ውድ ቤተሰቦች ረመዳንም እያለቀ ነው። እንግዲህ መልካም የረመዳን ቀናቶች ብያለሁ ለሁላችሁም። የቀሩትን ቀናቶች እስኪ እንግዲህ እንጠናከር፣ ውድ ቤተሰቦች እንጠናከር፣ ጠንክሩልኝ፣ በርቱልኝ። ነገ ደግሞ በአዲስ ቪዲዮ እንጠብቃችኋለን። መልካም ቆይታ